ግን እዚህ ጋር በወንድና በሴት መካከል ያለው እኩል ሴትና ወንድ እኩል ናቸው በትዳርም ላይ የሚባለው ነገር ጋር አይጋጭም። ወንድ ጋር ያለው ሴት ጋር የለም። ኬሚስትሪ እንዴት ነው ጫውና ስኳርን የምታነጻጽረው? ፍቅር በጊዜ ገደብ ሊወሰድ ይችላል። መቀበል ብቻ ነው ፍቅር፣ ሰጥቶ መቀበልስ? ምክንያቱም ያለ ፍቅር መውለድ ይቻላል ማለት የማያምር ስድብ ነው። አላምርም ማለት እንትና አያምርም ማለት ስድብ ነው። ምን አገባ? ውስጣዊ ፍቅርና ውጫዊ ፍቅርን እንዴት ነው መግለጽ የምንችለው? ሰላም ሰላም የተከበራችሁ ተመልካቾቻችን፣ ይህ ኮምፓስ ወግ የተሰኘው ሳምንታዊ ፕሮግራም ነው። በዛሬ ፕሮግራማችንም እንደተለመደው አንድ እንግዳ ይዘንላችሁ ቀርበናል። ከእንግዳችን ጋር ጥሩ ጊዜ እንደምናሳልፍ ተስፋ አደርጋለሁ። እስከ ፕሮግራማችን ፍጻሜም አብራችሁን እንደምትቆዩ ተስፋ አደርጋለሁ። መልካም ቆይታ። አመሰግናለሁ ጋሽ ብሬ፣ እንኳን ደህና መጣህ። እንኳን ደህና ቆያችሁ። ፕሮግራሜ እንግዳ ስለሆንክ ከልብ አመሰግናለሁ። ስላየሁም ስላገኘሁም በጣም አመሰግናለሁ። ጋሽ ብሬ ራስህን ለተመልካቾች አስተዋውቅልኝ። እሺ፣ እኔ ብርሃኑ ራቦ ነው የምባለው። ፕሮፌሽናል አሰልጣኝ ኮንሰልታንትና እንደውም የቤተሰብ አማካሪ የሚዲያም ባለሙያ ነኝ። በጣም ደስ ይላል ጋሽ ብሬ። እንዴት ነው ጋሽ ብሬ? ደህና ነው? ስራ ጤና አለው? ሁሉ መልካም፣ ስራ አሪፍ ነው። ሁሉ ኮምፓሳችንን አግኝተናል። ኮምፓስ እንግዲህ ዛሬ እኛ አግኝተናል። ያው ተሽከርክራ አንተ ላይ አርፋለች። እንግዲህ ያው ጥሩ ጊዜ እንደሚኖርን ተስፋ አደርጋለሁ። በእርግጠኝነት ዛሬ እንግዲህ ያው ጋሽ ብሬ አንተ የምትታወቅበት አብዛኛው ያው በስብዕና ግንባታ ላይ፣ በቤተሰብ፣ በትዳር፣ በወጣቶች፣ በሪሌሽንሺፕ ላይ ያተኮረ ፕሮግራም ነው ጊዜ የምሰራውና እንዴት ነው በዚህ ስራ ላይ መቼ ጀመርክ? እንዴት ጀመርክ? እስቲ አጠቃላይ ስለራስህም ስለ ስራህም የተወሰነ ነገር ለተመልካቾች ብትገልጽልኝ። እንግዲህ እንዳልከው ተመልካቾችን ይቅርታ ጠይቃለሁ። ትንሽ ጉንፋን ይዞኛል። እኔ በአብዛኛው አነባለሁ። ያነበብኩትን ለመኖር እጥራለሁ። የኖርኩትን ደግሞ ለሰዎች አካፍላለሁ። ስለዚህ ከቤተሰብ ጋር የተገናኙ ነገሮችን ከሪሌሽንሺፕ ጋር፣ ከትዳር ጋር፣ ከልጅ ማሳደግ ጋር በአብዛኛው ምርምሮችን ሪሰርቾችን ያካሄድኩኝ ራሴ ላይ ነው፣ የራሴ ህይወት ላይ። ከዛ ምንድን ነው ህይወት መነሻዋ ቤተሰብ ሲሆን ቤተሰብ ውስጥ እንዴት አድርገን እንደ ጥሩ የምንጭ ውሃ ኩልል ብለን እንደምንቀዳ፣ ምክንያቱም ከድፍርስ ወንዝ የተቀዳ ውሃ ድፍርስ ነው፣ ከንጹህ ወንዝ የተቀዳ ውሃ ደግሞ ንጹህ ነው። እና ቤተሰብ ምንጭ ስለሆነ መነሻ ስለሆነ የራስም የቤተሰብ ውጣ ውረዶች አሉ፣ ጠባያቶች አሉ። ያንን እያየው እየተማርኩ እንደ አንድ አስተዋይ ልጅ፣ እንደ አንድ አስተዋይ ህፃን፣ እንደውም ከህፃንነት ጀምሮ የሄድኳቸው የህይወቱ መንገዶች ምን አረጉኝ ማለት ነው? ራሴን እንዳግዝ፣ ራሴን እንድረዳ፣ ራሴን እንድወድ፣ ራሴን እንድመክር፣ ለራሴ ቅርጽ መልክ እንድሰጥ ረዳኝ ማለት ነው። ያ ለራሴ የሄድኳቸው መንገዶች ለሌሎች እንዳሳይ፣ የተጓዝኳቸው መንገዶች ለሌሎች እንዳሳይ፣ የተረዳሁትና ያተረፍኩበትን የጠቀመኝን ሌሎች እንዲጠቅማቸው በቸርነት በደግነት የማካፈል ስራ ከትምህርት ቀድሞ፣ ከዩኒቨርሲቲ ዲግሪ ቀድሞ፣ ከስራ ልምድ ቀድሞ ከኔ ጋር ነበር ማለት ነው። እና በአጠቃላይ ስመለከት እኔ ፈጣሪም ወደዚች ዓለም ሲያመጣኝ አንደኛ ለራሴ የሚጠቅም ሰው እንዲሆን፣ ምክንያቱም ለራሱ የማይጠቅም ሰው ሌላውን ሊጠቅም አይችልም። ለራሴ ማበራ ሰው እንዲሆን፣ ለራሴ ካላበራው ጨለማ ለሌላው ማብራት አይችልም። ብርሃን ነው ለሌላው የሚያበራው። ለራሴ ክብር ያለኝ ሰው እንዲሆን፣ የተከበርኩ ሰው እንዲሆን፣ ለራሱ ክብር የሌለው ሌላውን ስለማያከብር፣ ለራሴ የተሳካልኝ ሰው እንዲሆን፣ ለራሴ ሳላሳካ ለሌሎች የስኬት መንገድ ማሳየት ስለማልችል በዚህ መንገድ ነው እንግዲህ እኔ መጣሁ። በዩኒቨርሲቲዎችም አካባቢ ስማር እንደ ቲዩተር ስልጣን ለልጆች አስጠናለሁ። እንደገና ደግሞ እንደ ታላቅም ተናናሾችን እመክራለሁ። እንዲህ እያልኩ ነው እንግዲህ በህይወት መንገዴ ላይ
ብዙ ትምህርቶችን የመማር እድል ከዚሁ ጋር ተያይዞ ብዙ ልምድም የማግኘት እድል ከዚሁ ጋር ተያይዞ ነው የኖረኝ ማለት ነው። በጣም ደስ ይላል ጋሽ ብሬ። እና ብዙ ጊዜ አንተ በትዳር በቤተሰብ በወጣቶች ላይ የስብዕና ግንባታ የተለያዩ ስልጠናዎችን እንደምትሰጥ አውቃለሁ። ከዚህ በፊት እኔም አንተ ጋር መጥቼ የተወሰነ ኮርሶችን ለመውሰድ ሞክሬያለሁ እና ብዙ ወጣቶች ከወጣቶችም በላይ ተለቅ ያሉ ሰዎችም እንደሚሳተፉ አውቃለሁ እና እንግዲህ ዛሬ በብዛት የምናተኩርበት በወጣቱ ላይ ነውና በሪሌሽንሺፕ፣ በልጆች አስተዳደግ፣ በትዳር ርዕሱ ምናልባት ሰፊ ሊሆን ይችላል። እንደው በተቻለ መጠን ግን ለተመልካቾቻችን በተለይም ደግሞ ትዳር ላይ አሁን ያለበት ሁኔታ በጣም ከባድ ሁኔታ ነው። አሁን የምንሰማቸው የተለያዩ ነገሮች እና እንደው ስለ ቤተሰብ እስቲ እንደው ከአንተም ተሞክሮ በመነሳት ቤተሰብ እንዴት ይመሰርታል? ቤተሰብ ምንድን ነው? ምክንያቱም የሁሉም ነገር መነሻ ቤተሰብ ነው ብዬ አስባለሁ እና እስቲ ከአንተም ልምድ ተሞክሮ በመነሳት ስለ ቤተሰብ የተወሰነ ነገር። ቅድም ለመጥቀስ እንደሞከርኩት በደንብ ሰዎች በተለይ ሪሌሽንሺፕ ላይ ነው ብዙ ነገር የሚጀምረው፣ ወይም ደግሞ ግንኙነት ላይ ሰው የሚያፈቅር ፍጡር ነው፣ የሚፈቀርም ፍጡር ነው እና ወጣቶች ሲያፈቅሩ ደስ ይላል፣ ችግር የለውም። ግን ችግር የሚሆነው መቼ ነው? የሚሸከም ጫንቃ ሳይኖርህ ወይ ደግሞ ገና ራስን እንኳን መሸከም ሳትችል ወደ ሌላ ትልቅ ልጅን የማግኘት ወይ ደግሞ ግንኙነት ውስጥ የመግባት መንገድ በምትሄድበት ጊዜ በጣም አደገኛ ነው። ለምሳሌ እንደ ማጣቀሻ እንዲሆን እኔ ግን ሪሌሽንሺፕ ላይ የገባው ገና 19 ዓመት እንደዚህ ነው። የአሁኗም ባለቤቴን ያፈቀርኩኝ ማለት ነው። ግን ገና ተማሪ እያለው ነው በ19-20 ዓመቴ አካባቢ ማለት ነው። ነገር ግን የኛ ፍቅር የነበረው ኃላፊነት የተሞላበት ነበር። ኃላፊነት፣ ጥንቃቄ የተሞላበት ነበር። ምክንያቱም በዛ እድሜ እኔ ላኖራት አልችልም፣ እሷ ልታኖረኝ አትችልም። እኔና እሷ መኖር ሳንችል ደግሞ ሌላ መኖር የሚፈልግ እንክብካቤ የሚፈልግ ልጅ ማምጣት አንችልም። ስለዚህ ያደረግነው ምንድን ነው? ከ10 ዓመት በኋላ ልንጋባ ቃል ተገባብተን ነው የተለያየ ነው ማለት ነው። 10 ዓመት ጠብቀን ቃላችንን ጠብቀን ከ10 ዓመት በኋላ ተጋባን። በ19 ዓመትህ ስታፈቅራት ወይም ስታፈቅርህ ያው መጀመሪያ ማን ነው አፍቃሪው? እንግዲህ በኋላ ያው እኔ ነኝ። በእኛ ጊዜ ብዙ ጊዜ ሴቶች በተለይ በእኛ ጊዜ አሁን በስነ ልቦናው ብትሄድ፣ በስነ ተፈጥሮም ብትሄድ፣ በስነ ልማድና በሃይማኖትም ብትሄድ ወንድ ልጅ ሀሳቡን ቢገልጽ ጥሩ ነው፣ ቢፋቀሩ እንኳን ማለት ነው። መጀመሪያ አሁን ብዙ ፍልስፍናዎችም ብዙ እውቀቶችም ምድር ላይ ያሉት ስኬታማ ነገሮች፣ ስኬታማ ግንኙነት ያለው ወንድ ልጅ አፍቅሮ ሀሳቡን ቢገልጽ ነው። ሴቷ እኮ ዝም ብላ አየር በአየር ሜዳ ላይ እኮ አታፈቅርም። መጀመሪያ ወይ አብረህ ተምረህ ይሆናል፣ ወይ አብረህ ሰርተህ ይሆናል፣ ወይ በሆነ አጋጣሚ ተገናኝተህ ይሆናል። ከዛ ተዳውለ ስትገናኝ ወይ ሻቡና ስትል ይሄ ነገር ወደ ፍቅር ከሄደ በኋላ እኔ ጠንከራ አድርጌ ከስሩ አስምሬ የምመክረው ወንዱ ቢጠይቅ ነው በቃ። ምክንያቱም ወንድ በባህሪው አሁን በተለይ በእኛ ማህበረሰብ አግብቶ የሚወስድ ነው እንጂ ተገብቶ የሚወሰድ አይደለም። ወንድ ተፈጥሮም ያንን አልሰራችም። አየህ፣ ተፈጥሮ ራሱ ዱር ራሱ ሄደ ብትሄድ እንደዛ አይነት ነገር የለም። ወንዱ ነው አግብቶ ይዟት የሚወጣው እንጂ ሴቷ አግብታው ይዛው አትወጣ። እንዲህ አይነት የለም። ስለዚህ አግብተ ይዘ የምትወጣ ከሆነ እኔ ልውሰድሽ ወይ ብለህ መጠየቅ አለብህ ማለት። ክብር ከዛ ነው የሚጀምረው። ሴትን ማክበር። ለምን
ሴት ልጅ መተዳደሯ፣ መኖሯ፣ ሁሉ ነገሯ ክብር ነው። ወንድ ልጅም ክብር የሚያስፈልገው ቢሆን ሴቷን የበለጠ ክብር ያስፈልጋታል። ስለዚህ ያ ክብር በምንድን ነው የሚጀምረው ካልክ በመጀመሪያዋ ቀን ወደ እሷ በመሄድ ወደ እሷ በመሳብ አንተ መውደድህን አንተ ማክበርህን መግለጽ አለብህ። ስለዚህ እሷ ተንበርክካ የምትጠይቀው ከሆነ ምን ሆነ ማለት ነው? ገና ከመጀመሪያውኑ ክብሯን አጣች ማለት ነው ከመነሻው። ግን እዚህ ጋ በወንድና በሴት መካከል ያለው እኩል ሴትና ወንድ እኩል ናቸው በትዳርም ላይ የሚባለው ነገር ጋር አይጋጭም? እኩል አይደለም። ሲጀመር እኩል ሆኖ አያውቁም። ወንድና ሴት እኩል አይደለም። በትዳር ላይ እኩልነት የሚባል ነገር አለ። ብዙ ሰው አሁን በትዳር ላይ ሴት የበላይ ወንድ የበላይ ሴት በታች ምናምን የሚባል ሁለቱም እኩል ናቸው የሚሉ ሰዎች አሉና የምናያቸው ነገሮች አሉ። ከዚህ ጋር እንዴት ነው? አሁን ለምሳሌ እንዳልከው ወንድ ሊቀድሞ ቢጠይቅ ሴት ተሸናፊ ብትሆን ጥሩ ነው። አሁን ካለውም ነባራዊ ሁኔታ አንጻር ብዙ ነገሮችን ስናይ ብዙ ጊዜ ሴቶች አፍቃሪ ከሆኑ ብዙ ጊዜ ይጎዳሉ። ወንዶች ደግሞ በተፈጥሯችን ትንሽ አሸናፊነት ባህሪ የመላበስ ማለት አሁን ለምሳሌ ሴት ቀድማ ከጠየቀች ምንም የሚወዳት ቢሆን ያ ወንድ በቃ የመኩራራት የመኮፈስ ሁኔታ ይታያል። እና ከዚህ ጋርስ እንዴት ነው ማመጣጠኝ? በተለይ ደግሞ አሁን ባለንበት ወቅት ሲጀመር አሁን ሰው ነገሮችን በጥልቀት ነው መረዳት ያለብን። ሜዳውን መጋለብ የለብንም ማለት ነው። ሴትና ወንድ መቼም ቢሆን እኩል ሆኖ አያውቁ። መቼም ሲጀመር አንድ ነገር እኩል ነው ይበልጣል ያንሳል የሚባለው እኮ አንድ አይነት ሲሆን ነው። ወንድና ወንድ ነው እኩል፣ ሴትና ሴት ናቸው እኩል እንጂ ወንድና ሴት እኩልም አይደሉም። አንዱም ከአንዱ አይበልጥም፣ አንዱም ከአንዱም አያንስም፣ እንደውም አይነጻጸርም። አሁን እዚህ ጋር ነው ጥፋት እኮ የሚጀምረው። ሴት በራሷ ውብ ሴት ሆና የተፈጠረች ውብ ሴት ላይ ያለ ነገር ከተፈጥሮም ከኬሚስትሪውም ወንድ ላይ የሌለ ኬሚስትሪው እኮ ኬሚስትሪው ሆርሞኑ ጭምር እሷ ጋር ያለው ወንድ ጋር የለም፣ ወንድ ጋር ያለው ሴት ጋር የለም። ኬሚስትሪው እንዴት ነው ጨውና ስኳርን የምታነጻጽረው? አታነጻጽርም እኮ እኩል ናቸው። ጨውና ስኳር አትልም። ሁለቱም የራሳቸው ጣዕም ነው ያለው፣ የተለያዩ ናቸው። ስለዚህ ሴት በራሷ እጹብ ድንቅ ውብ በራሷ ለብቻዋ፣ ወንድ በራሱ እጹብ ድንቅ ውብ። በቃ አታነጻጽርም። በአንድ ሚዛን ላይ መቀመጥ አይችሉም። ስሜታችን ይለያያል፣ ኬሚስትሪያችን ይለያያል፣ ባዮሎጂያችን ይለያያል፣ ብዙ ነገራችን ነው የሚለያየው። ስለዚህ የተለያየ ነገር አንድ ሚዛን ላይ አታስቀምጥ። ለየራሱ ሚዛን ነው የምትሰራለት፣ ለራሱ ልኬት ነው የምትሰራለት። ለምሳሌ አሁን በወርቅ ሚዛን ገብስ አትመዝንም፣ በገብስ ሚዛን ደግሞ ወርቅ አትመዝንም። ስለዚህ ለየቀን ነው ማለት ነው። አሁን ሴትን በራሷ ሚዛን ነው የምትመዝናት። መሳሳት የምትጀምረው በወንድ ሚዛን ስትመዝናት፣ ወንድን በራሱ ሚዛን ነው የምትመዝነው። ሀ ብለህ ስህተት የምትጀምረው ወንድን የሴት ሚዛን ላይ ስታስቀምጠው ነው፣ ወይ ሴትን የወንድ ሚዛን ላይ። ስለዚህ አንድ ሴት የሚጠበቅባት ወንድ ማምሰል፣ ወደ ወንድ መሄድ፣ ከወንድ መፎካከር ሳይሆን ምርጥ ሴት መሆን፣ ተፈጥሮ በሰጠቻት መንገድ፣ ተፈጥሮ በሰራቻት አርኪቴክቸር፣ ተፈጥሮ ባነጸቻት መልክ ውብ ሆና መገኘት ነው የእሷ ስራ እንጂ ወንዱን እበልጣለሁ ካለች መቼም ነው የማይሳካላት። መቼም ከወንድም እኩል ነኝ ካለች መቼም አይሳካላት። ወንድም ደግሞ ሴቷን እበልጣለሁ ካለ አይሳካላት። ሲጀመር እንኳን ሊበልጣት አጠግቧ ሊደርስ አይችልም በራሷ ኳሊቲ። ምክንያቱም ሴትም የራሷ ባህሪ ያላት፣ ወንድም የራሱ ባህሪ ስላለው ተፈጥሯቸውም የተለያየ ነው። በቃ አይነት አሁን እኩልነት በተለይ ሊገባን ይገባል። አሁን የምዕራቡንም ትምህርት ወስደን እኔም እኩል ነኝ ከወንድ በምን አንሳለሁ፣ እኔ ከሴት በምን እበልጣለሁ፣ በምን አንሳለሁ፣ ይሄ ሲጀመር የተሳሳተ አስተምሮ ነው ሲጀመር ማለት ነው። እሱም ብቻ አይደለም። በነገራችን ላይ ወንድስ ራሱ ከወንድ ጋር ለምን ይነጻጸራል? ወንድና ሴትም ተው፣ ሴትና ሴት ለምንድን ነው የሚነጻጸሩት? አየህ፣ አይነጻጸርም የሰው ልጅ።
በራሱ ንጽጽር ከሰውነት በላይ ነው ያልከኝ ነው አይደል? ሰውነት ከንጽጽር በላይ ነው እያልኩ። አዎ ሰውነት ከንጽጽር በላይ። አዎ ለምሳሌ ፈጣሪ ምድር አልጠበበው፣ ፈጣሪ ዕውቀት አላነሰው። ስለዚህ ፈጣሪ ሲፈጥር እያንዳንዱ ፍጥረት በራሱ መልክ በራሱ አምሳል ውብ አድርጎ ነው የፈጠረው። በራሱ ስል በፈጣሪ አምሳልና መልክ የተፈጠረው ሰው ብቻ ነው። ነገር ግን እያንዳንዱ ሰው ምድር ላይ እስካሁን የመጡትን ከሌሎች ጋር እንዲነጻጸርና ከሌሎች ጋር እንዲመሳሰል ሰው በራሱ በቂ፣ በራሱ ብቁ፣ በራሱ የቆመ፣ በራሱ የራሱ የሆነ መልእክት ኮድ ያለው አድርጎ ነው የፈጠረው። ስለዚህ የሩጫ ትራካችን ምንድን ነው ማለት ነው? ለእያንዳንዳችን ተሰጥቶናል። እኔ በአንተ ትራክ አልሮጥም። ይሄ ዓለም አሁን በሩጫ በለው በኳስ በለው በቴክኖሎጂ በለው በሰው ሰራሽ መንገድ የተፈጠረ ደም አፋሳሽ የሆነ ከንቱ ውድድር ነው እንጂ ፈጣሪ እኛን ሲሰራን እንድንፎካከር ሳይሆን እንድንተባበር አድርጎ ነው የፈጠረ። ከትል ከማይክሮ ኦርጋኒዝም በአይን ከማይታዩ ረቂቅ ህዋሳት አንስቶ እስከ ግዙፎቹ ድረስ አንዱ ለአንዱ እንዲጠቅም አንዱ ለአንዱ እንዲራባ አድርጎ ነው እንጂ ትልቅና ትንሹ እንዲወዳደር አንዱ ከፍ ሲል እንዲል አንዱ ዝቅ እንዲል አድርጎ ፈጣሪ አልፈጠረም። ለእያንዳንዱ የራሱ ትራክ ሰጥቶታል። ስለዚህ እኔ አሁን ከአንተ ጋር አልወዳደርም፣ አንተም ከኔ ጋር አትወዳደርም። እኔ የምወዳደረው ከትላንቱ ብርሃኑ ጋር ነው። ትላንት እንዴት ነበረ? ሰው ልጅ ሆኖ እንዴት ነበረ? ወጣት ሆኖ እንዴት ነበረ? ጎልማሳ ሆኖ እንዴት ነበረ? የእርጅና ዘመኑ እንዴት ነበረ እያልኩ ራሴን ነው የምመዝነው ማለት ነው። ይሄ ደግሞ ምን ያደርጋል? ጤናማ ህይወት ይሰጣል። ለምን ይረባል? ከራስ ጋር ጭንቀት እንዳይኖር፣ የበታችነት እንዳይሰማ፣ የበላይነት እንዳይሰማ፣ ህይወት የመረረ እንዳይሆን ከራስ ጋር ሩጫ ውስጥ ገባለ ማለት ነው። ስለዚህ የምትቀድመው ከማን ነው? ከራስ ነው የምትቀድመው። ወደኋላ የምትቀረው ከአንተ ሳይሆን ወይ ከሌላ ሰው ከራሴ ነው። በመሆኑ ወጣቶቹ ማድረግ ያለባቸው ምንድን ነው? ጠንክሮ መቆም፣ ወደ ሪሌሽንሺፕ ሲገቡ እቅድ ማውጣት፣ ኃላፊነት መውሰድ። ኃላፊነት የማንወስድ ከሆነ አንድ ሳይንቲስት እያስረዳችን ነበር ሰሞኑንና በሰው ከሁሉ ውስጣችን ሁሉ ባክቴሪያ አለ፣ ረቂቅ ህዋሳን አሉ ውስጣችን። ከነዚህ ሁሉ ጋር በሰላም ተባብረን ነው የምንኖረው፣ በአንድነት ተጋግዘን ነው የምንኖረው። እና ምንድን ነው የምትለኝ እቺ ሳይንቲስት ስታስረዳኝ፣ ባክቴሪያ ለምሳሌ በሚራባበት ጊዜ በዲኤንኤ ደረጃ ራሱን በሚያራባበት ጊዜ ቤዞቹ እነዚህ የፕሮቲን ቤዞቹን በሚያባዛበት ጊዜ ኦርደሩ እንዳይዛባ አለች። ኦርደሩ እንዳይዛባ ይቆጣጠራል፣ ቼክ ያደርጋል። ስለዚህ ስተቶች እንዳይፈጠሩ በሆነ ስተት ይፈጠራሉ እንጂ ጥንቃቄ ያደርጋል ባክቴሪያ። ቫይረስን ግን ምን ትለዋለች? ኬርለስ እና ኢሪስፖንስብል ነው ትላለች። ቫይረስ ዓለምን የሚያስፈራ እንደ ኮቪድ አይነት በጣም መጥፎ ቫይረሶች ዓለምን የሚያሰጉ ቫይረሶች ናቸው ትላለች። ለምንድን ነው? ሲባዙ በአርኤንኤ በኩል እነዛ በዲኤንኤ በኩል ነው። በአርኤንኤ በኩል ሲባዙ ኢሪስፖንስብል ናቸው፣ ኃላፊነት አይሰማቸውም። ስለዚህ ኃላፊነት የማይሰማቸው ስለሆኑ ከመጠን በላይ ዝም ብሎ እየተሳሳቱ ሁሉ ሊባዙ ይችላሉ። ስለዚህ እኛ እንደ ቫይረስ ኃላፊነት የማይሰማን ዝም ብለን የምንባዛ ልንሆን አይገባም ማለት ነው። በኃላፊነት ልንባዛ ይገባል። ፍቅር በጊዜ ገደብ ሊወሰድ ይችላል? ጊዜ ገደብ አለው? እውነተኛ ፍቅር ሲሆን ያው አሁን ትልቁ ነጥብ ብዙ ጊዜ አንስቻለሁ ይህንን ነገር፣ ፍቅርና ስሜት መለየት አለበት። ስሜት በጊዜ ገደብ ነው የሚመጣው። ለምሳሌ ምን ማለት ነው? ለምሳሌ አሁን እውነተኛው የፆታዊ ግንኙነት የሚያስቸግረው የሚመጣበት ጊዜ አለው። በቃ በትክክል ተፈጥሮ አንተ እንድትራባ አንተ ራስን እንድትተካ የምትመክር የምትቀሰቅስ ጊዜ አለ። እሱ ስሜት ነው። ምክንያቱም ያለ ፍቅር
መውለድ ይቻላል ማለት ነው። ጾታዊ ግንኙነት አድርግ ያ እንስሳቶችም የሚያደርጉት የተፈጥሮ ህግ ነው። ቀደም ከያዝነው ጋር ይሄን ይገናኛል። አሁን ኃላፊነት የማይሰማ ጾታዊ ግንኙነት ስሜት ነው እንጂ ፍቅር አይደለም። ፍቅር በጣም ኃላፊነት አለበት። በጣም እሱ ምንድነው? ለምሳሌ ወንዱ ለሴቷ ይጠነቀቃል ማለት ነው። ሴቷ ለወንዱ ትጠነቀቃለች። ሴቷ ያ ወንድ ስሜቱ እንዳይጎዳ ያለ ጊዜው ልጅ እንዳይኖረው ያለ ጊዜው ግንኙነት ውስጥ ገብቶ ከዓላማው እንዳይስተጓጎል ትጠነቀቅላታል። ትምህርት ከሆነ አሁን ትምህርት ላይ ትኩረት እንዲያደርግ ያጠናሉ፣ ያነባሉ። ቢዝነስ ከሆነ ቢዝነስ ላይ ትኩረት እንዲደረግ። ግን እኮ ጎን ለጎን ናቸው፣ ተፋቅሯል፣ አብሮ ነው ያሉት። ስለዚህ ባለ ፍቅሮች ፍቅር ለምን እንደሆነ ታውቃለህ? ያ ሰውን የምትፈልገው ሰውነቱን ነው ከፀጉር እስከ ጥፍር እንጂ ጾታውን አይደለም የምትፈልገው ፍቅር ሲሆን፣ ይህ ጾታዊ መፈላለጉ ቀስ እያለ ጊዜውን ጠብቆ በትልቅ ኃላፊነት የሚመጣ ነው። አሁን ብዙ ጊዜ ወጣቶቹ ፍቅር ያዘኝ ይሉና የሚሄዱት የፍቅር መልክ ወደ ሌለው አቅጣጫ ነው የሚሄዱት። ፍቅር ያዘኝ ሲል አንድ ሰው አንድ ወጣት ይሄ አሁን ፍቅር ያዘኝ ከስሜት ጋር ማለት ፍቅር የተለያየ አይነት ሳይንስ በተለያየ ሁኔታ ይገልጸዋል። ፍቅር የተለያየ ነው። የአይን ፍቅር አለ የሚባል ነገር አለ። የአይን ፍቅር አለ። እንደውም አንዳንድ ሳይኮሎጂ መጽሐፎች ላይ የፍቅር አይነቶችን በጣም በብዙ አይነት ሲተነትን እናያለን። ፊዚካሊ አለ። ይሄ ውስጣዊ ፍቅርና ውጫዊ ፍቅር የሚባል ነገር አለ አይደል? ያስ እንዴት ነው አንድ ሰው ትክክለኛ ፍቅር ነው አፍቃሪ ነው ወይም ደግሞ ፍቅር ትክክለኛ ፍቅር እንደያዘው አንድ ሰው ማወቅ የሚችለው እንዴት ነው? ፍቅር አሁን የተለያየ ስም ይሰጠው እንጂ ፍቅር አንድ ነው። መልኩም አንድ ነው፣ ካራክተሩም አንድ ነው። ፍቅር ምንድነው? ጥልቅ ነው። ያን ሰው አንተ በሚጣፋ በሚታይ መልክ ብቻ ሳይሆን ያንን ሰው ሐሳቡን፣ ፍልስፍናውንም፣ እምነቱንም ሁሉንም ነገር ነው የምታፈቅረው። ስለዚህ አይጠፋም ማለት ነው ፍቅር ሲሆን። ያ ሰው ለምሳሌ አካል እያለው አፈቀርከው፣ አካሉ ቢጎድል አይጠፋም ፍቅር ሲሆን። አንዳንድ ሰው አይኑን ወደድኩት፣ አፍንጫውን ወደድኩት፣ አረማመዱን ወደድኩት የሚል ሰው አለ። ይሄ ፍቅር ሊባል ይችላል? ፍቅር ሊባል አይችልም። ፍቅር ችርቻሮ የለውም። የተከፋፈለም አይደለም፣ ከፋፍላ አይደለም። አይኑን ወደድኩት የሚለው አይን ኃይል ስላለው ነው። ምኗን ወደድካት ሲባል አይኗን ወደድኩት፣ በጣም የምትወድላት አይኗን፣ አፍንጫዋን፣ ፀጉሯን ወደድኳት። የመጀመሪያ እንደውም ሳያት የሳበችኝ በፀጉሯ ምክንያት ነው የወደድኳት የሚሉ ሰዎች ብዙ ጊዜ ይደመጣሉና እውነት ፍቅር የሆነ ሲንግል ፓርቷን አንድ የሰውነት አካል ላይ ፎከስ አድርጎ ወደ ስሜት የሚያስጠጋና ድልድይ ነው ማለት እንችላለን? ጥሩ አባባል እኮ ነው። ፀጉሯን አይቼ ወደድኳት ይላል እንጂ ፀጉሯን አይቼ አፈቀርኳት አይልም። አፍንጫዋን ወደድኩ ይላል። ልክ ነው፣ መውደድ ይቻላል፣ ማፍቀር ግን አይቻልም። የምታፈቅረው ፍቅር ሽርፍራፊ የለው፣ ችርቻሮ የለው። ፍቅር ቁስ ላይም ማዕከል አያደርግም። ልክ አሁን መኪና አይተው ቤት አይተው ኮንዶሚኒየም አይተው እንደሚፋቀሩም አይደለም። ፍቅር ባዶ ሜዳ ላይ ሊኖር ይችላል፣ ባዶ ሜዳ ላይ። ስለዚህ ፍቅር ሲሆን በነገራችን ላይ ህፃን ራሱ ትልቅ ሰው ሊያፈቅር ይችላል። ህፃን በቃ ገና በእቅፍ ያለ ሰው ህፃን ልጅ ከፍተኛውን ፍቅር ሊያድርበት ይችላል። ትልቅ ሰው ፍቅር ነው ዓላማው፣ መውደድ ዓላማው ያንን ሰው ሙሉ በሙሉ ማየት ነው እንጂ መውሰድ አይደለም። ፍቅር መውሰድን አያውቅም። በነገራችን ላይ መስጠትን ነው የሚያውቀው። ስለዚህ ፍቅር መውደድ የሚሆንበት አጋጣሚ አለ ማለት ነው። መውደድ ፍቅር የሚሆንበት አጋጣሚ አለ ሲያድግ። መውደድ ሲያድግ ፍቅር ይሆናል። ፍቅር ግን አንሶ መውደድ አይሆንም፣ አይወርድም፣ አይዋረድም። ፍቅር ኦሪጂናል ነው፣ ብራንድ ነው። ፍቅር ከፍታና ዝቅታ የለው። ለምሳሌ ቆንጆ ሆነ ያፈቀርካትን አርጅታም ታፈቅራታል። ለምን? መጀመሪያም ያፈቀርከው መልክ አይደለማ፣ ስብዕና ገብቶ ነው ያፈቀርከው። ሰው የሚባለውን ግዝፈት፣ ሰው አካሉን ካንተ ጋር የሚያጣምር
አብረ ሆነ ሌላ አዲስ ሰው የሚባል ፍጥረት የሚፈጥር ግዙፍ ነገር ነው። እሱ ፍቅር ነው። ስለዚህ አካል ቢጎል አይጠፋም። እሱ ፍቅር ንብረት ቢጠፋ አይጠፋም። እንደው ብዙ ስህተቶችን ሁሉ እየተሻገረ በይቅርታ ይቀጥላል። ፍቅር ሲሆን መውደድ ሲሆንስ በየመንገዱ ይወርዳል። ወራጅ አለ ይላል። በየመንገዱ ችግር ሲኖር ይወርዳል። ልክ በትሬን ወይም በባስ ስትሄድ ፈርማታ ጋር ስትደርስ ትወርዳለህ። ፍቅር ፈርማታ የለውም፣ አይወርድም። ምክንያታዊ አይደለም ፍቅር። አንዳንዴ እንደውም ፍቅርን ከስሜት የምትለየው ምንድን ነው? ያንን ሰው እንኳን ምኑን አይደለም ለምን እንዳፈቀርክ ሁሉ አታውቅ። ትክክለኛ ፍቅር ሲሆን እንትኑን አትዘረዝርም። ምክንያቱም ከዘረዘርከው እኮ ሊያልቅ ነው ተቆጥሮ። ፍቅር ሲሆን አይገባህም። ሜቢ እያስቀየመ ይሆናል ያ ሰው፣ ግን ስቲል ትወደዋለህ። ምክንያት ከሎጂክ ከምክንያት በላይ ነው ፍቅር። ፍቅር ከምክንያት በምክንያት አታስረዳውም። በነገራችን ላይ አሁን እኔ ሊትል ቢት ደፋሮኜ ነው እንጂ በምክንያት በእውቀት በጥበብ ፍቅርን አታስረዳው። እንደውም መንፈሳውያን ከፍ ሲያደርጉት እግዚአብሔር ፍቅር ነው ይላሉ። አስቧ እና ፍቅር እንዴት አድርገህ ልታስረዳ ነው? በዚች በሚጢጢ ጭንቅላት እግዚአብሔር ይሄ ነው ልትል ነው? ልታስረዳ ነው? ልታውቅ ነው? እንዴት አድርገህ? በፍቅር ውስጥ በጣም ብዙ ነገር አለ። አዎ ማለት አትደርስበትም። ኢቭን አሁን አንተም ደፍረ ጠይቀኝ እኔም ደፋሮኝ መልሳለሁ እንጂ ይሄ ነው አትለውም። ኢቭን በገባን ልክ ነው፣ በገባን መጠን ሰፍረን ይህ ሊሆን ይችላል እንደዚህ እንላለን እንጂ ምክንያቱም እግዚአብሔር ፍቅር ነው ካልን እግዚአብሔርን እኮ አወቅኩት ልትል ነው። እዚህ ውስጥ ቁጭ አረኩት ገባኝ። እግዚአብሔር ማለት ይሄውላችሁ ይሄ ነው ልትል ነው። ግን እግዚአብሔር እንደዛ አይደለም። በሄድክ ቁጥር የሚገለጥልን በተጓዝክ ቁጥር የሚገለጥልን ነው እና ፍቅርን ከሱ ጋር ማያያዝና ማፍራት አለብን። ስሜትና ፍቅርን ቀላቅለን ዝም ብለን ፍቅር እንደዚህ ልንል አይገባም። ማለት ያለብን ምንድነው? ካፈቀር በትክክል ከዛ ሰው ጋር መነጠላችን ከባድ ነው። ከወደድክ ግን በስሜት የወደድከውን በየፌርማታው መውረድ ትችላለህ። ፍቅር ላይ ግን በየፌርማታው አይወረድም። ትዘልቃለህ፣ ትሄዳለህ። ተመችቶ ነው ሳይመች እንዴት ነው ታዲያ የምትዘልቀው? ምክንያቱም አንድነት ይፈልጋል ፍቅር። አንድ ወጣቶች ከዛ ካፈቀሩት ሰው ጋር በተለያየ ነገሮች አንድ ለመሆን መሞከር አለባቸው። አንድ ስል አንዱ ተገልብጦ ሌላውን ይምሰል እያልኩ አይደለም። ብቻ የጋራ ህልም፣ የጋራ መንገድ። አሁን ብዙ ጊዜ ወጣቶች የሚቸገሩት ምንድን ነው? የጋራ መንገድ የላቸው። ምክንያቱም ፍቅር ካለ መንገድ አንድ ነው፣ አቅጣጫ አንድ ነው፣ የምትሄድበት አንድ ነው። የጋራ ቪዥን አለ፣ የጋራ ጎል አለ፣ የጋራ መድረሻ አለ። እንደሱ ሲሆን ነው ፍቅር ማለት የምችለው። እና ወጣቶቹ በደንብ ራሳቸው ማፍቀር። ለምን መሰለህ? ራስን ለምሳሌ ትከዳለህ? አትከዳም እኮ ራስን ካፈቀር ከራስ ጋር ነው የምትኖረው። ራስን በከዳ ጊዜ እኮ ትሞታለህ፣ ተስፋ ትቆርጣለህ። ሰው ራሱን ከካደ ምንድን ነው የሚሆነው ማለት ነው? የሆነ የተሻለ ነገር ይሆናል ማለት ነው። ለምሳሌ እኔ የኔን ችግር፣ የኔን ሱስ፣ የኔን ጥፋት፣ የሶሻል ሚዲያ ሱስ ይሄ የሰራ የማይሆን እኔን ከካድኩ ሌላ የተሻለ እኔ እሆናለሁ ማለት ነው። ስለዚህ ከራስ ጋር ዝንተ ዓለም እንደምትኖር ሁሉ ወጣቶች መጀመሪያ ራሳቸውን ወደው ራሳቸውን አክብረው ራሳቸውን ተቀብለው በደረሱበት ማንነት ብር ላይኖራቸው ይችላል። ያንን ብር የሌለውን እሱን ብር የሌላትን እሷን መውደድ እንመጣበታለን። እሱን ፍቅርና ቁስ የሚለው ላይ ተመልካቾቻችን እየተከታተላችሁት የምትገኙት ኮምፓስ የተሰኘው ፕሮግራማችን ነው። ቆይታችን እንግዲህ ከአቶ ብርሃኑ ራቦ ጋር የነበረን ቆይታ አሁንም እንደቀጠለ ነው። ፕሮግራማችንን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ በማድረግ አጋርነታችሁ እንድታሳዩን በአክብሮት እንጠይቃለን። ቆይታችን አሁንም ይቀጥላል። ፍቅር እንግዲህ ቅድም እንዳነሳ ነው አንዳንድ ሰዎች ውስጣዊ ፍቅር ብቻ በቂ ነው የሚሉ ሰዎች አሉ። ውጫዊ ፍቅርና ውስጣዊ ፍቅር ያላቸው ተመጋጋቢነት እንዴት ሊገለጽ ይችላል? ለውስጣዊ ፍቅር ውጫዊ ፍቅር መሰረት ሊሆን ይችላል። ቁስ ማለት ነው።
ለፍቅር ቁስ ነው ውጫዊና ውስጣዊ ያለው እንደ ፍቅር እኮ ፍቅር ነው ቅድም እንዳልነው ወጥ ነው ግን ሰዎች ምን ይላሉ ውጫዊ ፍቅር የሚባል ይሄ የሚታየው ማለት ነው ለምሳሌ አፍንጫ አይን ምናምን ውጫዊ ኦኬ ጥሩ ጥያቄ አሁን ገባኝ ጥያቄ ውጫዊ የሚባለው ከላይ የሚታዩት ነገሮች አንዳንድ ጊዜ አንዳንድ ሰው አይኗ ጸጉሯ ወይም ደግሞ ጸጉሩ አረማመዱ ምናምን ፊዚካል ከላይ የሚታየው ነገር ላይ ፎከስ ያደርግና ከዛ በኋላ ደግሞ ወደ ውስጡ ሲገባ አንዳንዴ ባዶ የሚሆንበት አጋጣሚ አለ ስለዚህ ውስጣዊ ፍቅርና ውጫዊ ፍቅርን እንዴት ነው መግለጽ የምንችለው እንደሱ ብለን ባንከፍል ጥሩ ነው አሁን እንግዲህ የእንትን ከሆነ ፍቅር ካልነው ውስጥና ውጭ ነው ፍቅር ነው መውደድ ከሆነ ውጭና ውስጥ አለው ለምሳሌ እንዲህ አይተ የሆነን ሰው ተወደውና ልክ ያንን ሰው ጠጋ ስትል አይመችም እንዳልከው የሰው ባዶ ግን የለው ለኛ ባይመቸንም ሰው ሙሉ ነው ሁሉም ሰው ለራሱ ቆንጆ ነው ይባላል ሙሉም ነው ቆንጆም ነው እንደውም ትልቁ ችግር ምንድነው ሁሉም ሰው ለራሱ ቆንጆ አለመሆኑ ነው ችግሩ እንጂ ሁሉም ሰው ለኔ ቆንጆ ነው ቢል አለም ሰላም ተሆን ነበር ውስጡ እኔ ቆንጆ ነኝ የሚል አለ እኔ እኮ አላምርም የሚል ደግሞ አለ ግን ሁሉም ያምራል ሁሉም ምክንያቱም የማያምር ፈጣሪ ስለማይፈጥር የማያምር ስድብ ነው አላምርም ማለት እንትና አያምርም ማለት ስድብ ነው ምን አገባ ሰርታል ስለሃል ስዕልን ነው ያምራል አያምርም ማለት የምትችለው እንጂ ሰው ያምራል አያምርም አይባልም ሰሪ አለው ባለቤት አለው ሰዓሊ አለው ስዕል እንኳን እኮ አያምርም ብትል ሰዓሊው ይከፋዋል አያምርም ብትል ስዕል ሸክላ ሰሪ እኮ ሸክላውን አይተ ሸክላ ጠማማ ነው አይረባም ብትል ሸክላ ሰሪው ይደብሯል ያስጠላል አሳሳሉ ወይም ደግሞ አሰራሩ ነው ልዩነቱ ያለው እንጂ ሁሉም ሰው ቆንጆ ነው ግን ሁላችንም አንድ አይነት ልንሆን አንችልም አንድ አይነት የሚሆነው ፈጣሪ ዕውቀት ባይኖረው ነው ሰው ልጅ እኮ ደጋግሞ አንድ አይነት ስህተት የሚሰራው አንድ አይነት ነገር የሚሰራው ዕውቀት ስለጎደለው እኮ ነው ሰው ውስንነት ስላለው ነው ለምሳሌ አሁን አንተ ሰዓሊ ብትሆን ስንት የተለያየ አይነት ስዕል መሳል ትችላለህ ቢሊየን ትችላለህ አችንም ያልቅባል ዲዛይነር ብትሆን ስንት አይነት ዲዛይን ትሰራለህ ዲዛይን ያልቅባል እኮ አይተ ከሆነ አሁን አንተ አልደረስክበትም እንጂ ድሮ አጭር ቀሚስ ፋሽን ነበር በንጉሱ ጊዜ ኢቭን በንጉሱ ጊዜ ከዛ አስመራ የሚባል ደግሞ ረጅም ቀሚስ መጣ ፋሽን ሆኖ ረጅም ከዛ ደግሞ ተመለሰና አጭር ደግሞ መጣ ሽንሽን ደግሞ ነበረ ከዛ ሽንሽን ፋሽኑ አለፈ ተብሎ ሌላ መጣ ይሄ ምን ማለት መሰለ የሰው ልጅ ዕውቀቱ ውስን ስለሆነ ይመለሳል ወደ ነበረበት ይመለሳል ሲያልቅበት ፈጣሪ እንደሱ አይደለም አልቅም ውስን አይደለምና የተለያየ አይነት ነው የሚፈጥረው ሁሉም ውብ ነው ሁሉም ቆንጆ ነው ስለዚህ የውስጥና የውጭ ውበት የሚባል ነገር የለም የእይታ ችግር ነው ያለው ማን ነው አንተ ውስጥና ውጭ እንድታይ ስልጣን ይሰጥ ማን ነው ውስጡ ያምራል ውጭው አያምርም እንድትል ገምጋሚ ሚዛን ያደረገ ማን ነው ካልከኝ መውደድ ነው ያን ያደረገ መውደድ ማፍቀር ያን ያደረገ ማፍቀር ውስጥ ውጭ ብሎ አይገመግምም ለምሳሌ ቆንጆ የውጭው ቆንጆ ብለ በአንተ ቋንቋ የመረጥካትን ውስጧ ባዶ ነው ለምን ትላለህ ውስጧን አትሞላም በእውቀት በምክር በትምህርት አትሞላም ይሞላል ስለዚህ ፍቅር በእውቀት የተሞላ ነው ማለት እንችላለን ፍቅር በብዙ ነገር የተሞላ ነው በይቅርታ በደግነት በርህራሄ በእውቀት በተስፋ ፍቅር ግጥም ያለ ሙሉ ነው ፍቅር በጥርት ባለ አይን የሚታይ የተሞላ ፍቅር ገምጋሚ አይደለም አይገመግምም ሲጀመር መውደድ ነው የሚገመግመው ፍቅር መቀበል ነው መቀበል ስል ያንን ሰው መቀበል ነው እንዳለ መቀበል ብቻ ነው ፍቅር ሰጥቶ መቀበል ንግድ ነው ብዙ ጊዜ ብያለሁ ይሄን ነገር እሱ ሱቅ ነው ሰጥቶ መቀበል ፍቅር ላይ አይሰራም የለም መስጠት ብቻ ነው ፍቅር መቀበል ነው ያልኩ እኮ ምን እንደታቀ ሲሰጡ መቀበል ነው ፍቅር እንደገና መቀበል ነው ያልኩ ያንን ሰው ሙሉን እንደተፈጠረ ሙሉ መቀበል ነው ፍቅር ሰጥቶ መቀበል ነው ካልክ ኪሳራ ነው በፍቅር ውስጥ መሳሳብ አለ ፍቅር አንዱ የመሳብ ኃይል አለው
የት ሆነ ነው የምትሳሳበው? የሚሳሳቡ እኮ የተለያየ ነገር ነው። ለምሳሌ ፍቅር በመለማመድ የሚመጣ ነው። መቀራረብ ለፍቅር መሰረት ነው የሚሉ ሰዎች አሉ። መሳሳብ ማለት አንድ ሰው ለምሳሌ መጀመሪያ ላይ ለምሳሌ እያወራን ያለ ነው በወጣቱ ዙሪያ ስለሆነ ለምሳሌ አንድ ሰው አንድን ሴት ለአቅመ አዳም የደረሰ ወጣት በስራ አጋጣሚ አብሮት ሊቆይ ይችላል። መጀመሪያ ምንም አይነት ስሜት ላይኖረው ይችላል። ያ ሰው እየቆየ ሲመጣ ግን ስሜት ለዛች ሴት ስሜት እየፈጠረ እያዳበረ ቅርርቦሹ ወደ ፍቅር መጀመሪያ መውደድ እንዳለ ሆኖ ማለት ነው ይመጣልና መጨረሻ ላይ ከጊዜ ቆይታ በኋላ ወደድኳት አፈቀርኳት የሚሉ ሰዎች አሉና ፍቅር ጊዜን ይፈልጋል። አሁን እሱ ጋር እኮ ነው ለምሳሌ እየተለማመድክ ፈጣሪ እኛን ሲፈጥር እየተለማመደ አይደለም ሲፈጥር። እንደገና ደግሞ የሰው ልጅ ሰው የሆነው በልምምድም አይደለም። ፈጣሪ ውብ አድርጎ የፈጠረው በእቅዱ። አሁን መብረቅ ሲመታ አይታል ቷ ነው አይደለም የሚያደርገው። እንደውም አንዳንድ አርቲስቶች ከመብረቅ ጋር አገናኝተው ፍቅርን የሚገልጹት እሱ ነገር ጥሩ ነው። ተለማምደ አፈቀርኩሽ ማለት አትችልም፣ ወደድኩሽ ማለት ትችላል። ፍቅር ምን እንደሆነ ታውቃለህ? ልክ እንደ መብረቅ ነው። ባላሰብክ ያለ እቅድ ያገኛል። ትክክለኛ ፍቅርም ያለ እቅድ ክው ያደርጋል ማለት ነው። ትደነግጣለህ። ያን ሰው ከዛ በፊት የምታውቀው ይመስላል። ለምሳሌ እንበልና የጣት ቀለበት ወርቅ ዳይመንድ ቢኖር ዳይመንድ የጣት ቀለበት ቢጠፋብህ ያንተ እኮ ነው። ሲጠፋ ጠፍቶ ፈልገ ስታገኘው በጣም ትደነግጣለህ። ለምንድን ነው የደነገጥከው? እንዴ ይሄ ነገር የኔ ነበር፣ ጠፍቶ ነበር፣ የለኝም፣ አሁን ተገኘ ብለህ ነው የምትደነግጠው። ስለዚህ እውነተኛው ፍቅር ምንድን ነው? ልክ ያን ሰው ድሮ የምታውቀው የጠፋብህ አሁን ደግሞ ድንገት ያገኘው ያህል ትደነግጣለህ። ይሄ ፍቅር ድንግጥ ትልና ያንን ሰው መከተል ትጀምራለህ። ስለዚህ ጀምረህ ትጨርሳለህ እንጂ ጨርሰህ አትጀምርም ማለት ነው። ፍቅር ሲሆን መውደድ ሲሆን ይቻላል። በመላመድ የዛን ሰው ደግነት እያየ እሱ ምንድነው በመላመድ ደግሞ ትረሳዋለህ ማለት ነው። አየህ አንድ በመላመድ የወደድከውን ሰው በመላመድ ደግሞ ትተዋለህ። ስራ ነው ያረከው፣ ስሜት ነው እሱ፣ ልማድ ነው፣ አመል ነው፣ ይለመዳል። እንዴ ቢሮ እኮ እንወዳለን በመላመድ ቢሮ፣ መኪናን እኮ በመላመድ እንወዳለን። ለምሳሌ አንዳንድ ሰው በመኪና ገዝቶ በመኪና እየሄደ መኪና በሆነ አጋጣሚ ቢያጣት በባስና በታክሲ መሄድ ይደብረዋል። ለምን? ያችን ስለለመደ ማለት ነው። እንደዛ ግን አልሄድም መኪና ጠፍታለች አልሄድም አይልም። ተገትሮ አይቀርም። መላመድ ነው። ፍቅር ሲሆን ግን ተገትረ ትቀራለህ። አንዳንድ ተገትረ ነው የምትቀረው። መሄድ ያቅታል። መሄጃ ታጣለህ። መሄድ የሚቻል አይመስልም በሌላ ነገር። መውደድ ሲሆን ብዙ መሄጃ እንዳለ ይገባል። እንዴ በሌላም ነገር ይከዳል ትላለህ። ፍቅር ሲሆን ግን ይከዳል እንዴ ትላለህ። ለዚህ ነው አንዳንድ ጊዜ በጣም ከባድ ፍቅር ያላቸው ሰዎች እናታቸው ላይ በነገራችን ላይ ፍቅር የጾታዊ ብቻ አይደለም። እውነተኛ ፍቅር የሚባለው አንኮንዲሽናል ላቭ ፈጣሪ እኛን የወደደበት እናት ልጇን የምትወድበት ነው ፍቅር የሚባለው። እሺ እሱ ነው እንደውም ፍቅር እሱ ነው። አሁን ወጣቶች ፍቅር ውስጥ ሲገቡ እናት ልጇን የምትወድበት አንኮንዲሽናል ምክንያታዊ ያልሆነ ቁስ ላይ ያልተመሰረተ፣ መልክ ላይ ብቻ ያልተመሰረተ፣ ልጅ ላይ ብቻ ያልተመሰረተ፣ ሀብት፣ ስልጣን፣ ዝና ላይ ያልተመሰረተ ፍቅር ቢኖረው የሰው ልጅ በሰላም ኖሮ በሰላም ይሞታል። በሰላም ሳትረበሽ፣ ሳትናወጥ፣ ግራ ሳይገባ ኑሮ ራሱ ሊያስመርር አይችልም። ፍቅር ካለ ታውቃለህ፣ ኑሮ አያስመርም። ምክንያቱም እሷ አለችላ፣ ታውራለህ፣ ትረዳሃለች፣ ታውራታለህ፣ ትረዳታለህ። ኑሮ ራሱ እመነኝ አይመርም። እውነተኛ ፍቅር ካለ ለምን መሰለ? ኑሮ ያ ህይወት ነው፣ ያ ቶክ ነው፣ ያ ቦዲ ለቦዲ፣ አካል ለአካል፣ ጭንቅላት ለጭንቅላት፣ ልብ ለልብ፣ መንፈስ ለመንፈስ መጋባት ነው። ያው ጋብቻ የሚጋባው ብዙ ሰው አካሉ ነው ከአካል ጋር የሚጋባው።
ስለዚህ አካል ሲጠፋ ይጠፋል፣ እርጅና ሲመጣ ይጠፋል። ጋብቻ እውነተኛው ጋብቻ ግን እውነተኛው ፍቅር ግን አካል ከአካሏ ጋር፣ መንፈስ ከመንፈሷ ጋር፣ ልብ ከልቧ ጋር፣ አእምሮ ከአእምሯ ጋር የሚገርም ፍቺ መፍጠር አለበት። ከዛ ምን እድል አለ ማለት ነው? ይሄ ፍቅር የሚፈርሰው 4 ነገሮች ሲፈጸሙ ነው። አንደኛ አካል ሲፈርስ፣ አእምሮ ሲፈርስ፣ መንፈስ ሲፈርስ፣ ልብ ሲፈርስ። እነዚህ ደግሞ በተአምር ሰው ካልሞተ እኩል አይፈርሱ። ለዚህ ነው የሚጸናው። ለምሳሌ አካል ፈርሶ ፍቅር የነኚህ አራቱ ድምር ውጤት ነው ማለት። እነዚህ ሲጋቡ አንዱ ከጎደለ ያው ማለት ለምሳሌ ፍጹምነት የለም። ምክንያቱም እያወራን ያለ ነው ሰው ስለሆነ ሰው ደግሞ ፍጹም አይደለም። ፍቅር ግን አንዱንም አያጎልም። ለምን እንዴት አካል አካል ቢጎል በፍቅር ያን የጎደለውን አይደለም የምታየው፣ የቀረውን ነው። አካል አለ ማለት የጎደለውን አታይም፣ በፍቅር የሞላውን ነው። ገባ? ለምሳሌ የእግዚአብሔር ፍቅር ራሱ እኮ የጎደለውን የኛ ያጎደልነውን ቢያይ ምድር ላይ የምንገኝ ይመስላል? ሁሌ የሞላውን ነው የሚቆጥረው። የጎደለውን እየሞላልን ነው። አዎ። ስለዚህ ፍቅር ይሞላል። አካል ሰውየው እስከ ሞተ ወይ ሴትዮዋ እስከ ሞተ ድረስ አለ። በህይወት እስካለ ድረስ አካል እጅ ብቻ አይደለም፣ አካል እግር ብቻ አይደለም፣ አይን ብቻ አይደለም፣ አካል አለ። መንፈስስ ሰው መንፈሳዊ ፍጥረት በየእምነቱ መንፈሳዊ ፍጥረት ነው። ከመንፈስ የተነጠለ ሰው የለም፣ አታገኝ። ጭንቅላትስ ጭንቅላት የሌለው ሰው አለ? የለም። በህይወት እስካለ ድረስ ጭንቅላት አለ። ልብስ ያለ ልብ አለ? የለም። በህይወት ያለ ፍጥረት በሙሉ ልብ አለ። ስለዚህ ፍቅር ከ4 2 አግኝቻለሁ ከ4 3 ማለፊያ ነው የምትለው አይደለም። ሙሉ ነው። ትክክል ነው። ሙሉ ነው። ምክንያቱም ፍቅር እግዚአብሔር ነው ሲጠቃለል ማለት ነው። ቴንክ ዩ